ብልጽግና ኢትዮጵያስ የተለየች ናት ወይ የሚል ጥያቄ ተነስቶ ነበር። አዎ የብልጽግና ኢትዮጵያ የተለየች ናት። የብልጽግና ኢትዮጵያ ሰሜናዊ ኢትዮጵያ ብቻ አይደለች። የብልጽግና ኢትዮጵያ ሰሜኑንም ደቡቡንም ምዕራቡንም ምስራቁንም በአጠቃላይ ኢትዮጵያን በምሉእነት የሚመለከት ፓርቲ ነው። ከዚህ ጋር በተገናኘ የኢትዮጵያ የቱሪዝም ሀብቶች እጅግ በጣም ብዙ ናቸው። እንኳን አሁን ከተሰሩት ቀርቶ ከዚህ በኋላ 10-20 ዓመታት በስፋት ሊሰራበት የሚገባ እና እንደ ሀገር ልናገኘው የሚገባው ጥቅም በዛው ልክ ማደግ ያለበት ዘርፍ ነው። ከዚህ በፊት የብልጽግና ፓርቲ የሚመራው መንግስት ከመምጣቱ በፊት የቱሪዝም ዘርፍ ከማህበራዊ ዘርፍነቱ ባሻገር ራሱን ችሎ በመንግስት ቀጥተኛ ኢንቨስትመንት እየተደረገበት የነበረ ዘርፍ አይደለም። ስለዚህ ይሄ ለተከታታይ ዓመታት እንደ ሀገር ልናገኝ ይገባው የነበረውን ጥቅም አስቀርቶብናል። አሁን ብልጽግና እየሰራ ያለው ይሄንን ሀቅ ለመቀየር ነው። እንደ ሀገር ባለፉት ጥቂት ዓመታት ባለፉት 4-5 ዓመታት ብቻ በተለይ በዓለም አቀፍ ደረጃ ትልቅ ተጽዕኖ አሳድሮብን የነበረው የኮቪድ ወረርሽኝ ያሳደረውን እስከ 0 የሚደርስ በአጠቃላይ በብዙ ሀገራት ላይ የነበረውን የቱሪስት እንቅስቃሴ በፍጥነት እንዲያገግም በማድረግ ኢትዮጵያን ከቀዳሚ አፍሪካ ሀገራት መካከል ሲያሰልፋት ያለ ምክንያት አይደለም። እነዚህ በተለያዩ ቦታዎች ላይ በመንግስት ትኩረት ተሰጥቷቸው በተለያየ የፋይናንስ ሞዴል እየተሰሩ ያሉት መዳረሻዎች የታደሱ ያሉት ጥንታዊ ቅርሶቻችን የፈጠሩት እድል ነው።